አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የባቢ ሰኢድ ዩቱብ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም አለሁላችሁ አልሐምዱሊላህ። ዛሬ ደግሞ ይኸው ከብሳ ልሰራ ቀለል ያለች ከብሳ አሰራለሁ ይዤ ቀርብ ያለው እና ይሄው ከብሳ የምሰራው ይሄ በሰል፣ ቶም፣ ቲማቲም ደጃጅን በዶሮ ሙልጫ አጥቤው አዘጋጅቻለሁ ማለት ነው። ከዛ አሁን ወደ አሰራሩ እሄዳለሁ ማለት ነው ኢንሻአላህ። እዚህ ጋር ግደር አቅርቤያለሁኝ። እሳት ለኩሻለሁ። ግደሬን ጥዳለሁ ማለት ነው። ከዛ እኔ የምጠቀመው ዘይቱን ነው። ወይኔ ሲያስጠላ! አንድ ካሜራ በአንድ እጅ በአንድ እጅ እንትን መያዙ አይመችም። እና አሁን ይኸው ሽንኩርትና ቶሜን አደርጋለሁ። ሽንኩርቱ ጠብሰዋል። ልክ ሽንኩርቱ ፍጥጥ እንዳይወዱ ሰዎች ሽንኩርቴን እጥድና አቁላላለሁ ማለት ነው። ጠይብ ከዛ የምጠቀመው ዘይቱን ነው። ዘይቱን ነው የሚያደርጉት ሰዎች። ዘይት አይጠቀሙም። ዘይቱን ነው የምሰራው ማለት ነው። አሁን ሽንኩርቴን እያበሰልኩ ነው። አይመችም ብናላችሁ ካሜራ እንትን ማለቻው ማለት ነው። እዚያ ሽንኩርት እንትን እያልኩ ነው። አሁን ሽንኩርቴን ድንች እስከምትመስል ድረስ አሸኋት ማለት ነው በደረቁ። ከዛ ዘይቱን እጨምራለሁ። ዘይቱን የሚጠቀመው ነው። ከዛ ባህራት እጨምራለሁ ማለት ነው። ዘይት አይወድም ሰዎች በትንሽ የማደርገው አይመስልም። ላይሙና ሽፋና ወረጋ ማጥፋ አድርግበታለሁ ማለት ነው። ሲስተም እንዲጣፍጥ ከዛ በኋላ በሰላም አልፈልኩም ይሸከል እዚጋ መሸከል ከሙን ፍልፍል አስወድ ከሙን አዳሙ ሸከል አዳሙ ሸውያ ከለሩ ቢጫ እንዲሆን ኩርኩም ወይም እንደሚባል ፍርድ አረጋለሁ ማለት ነው። ትንሽ ሳይበዛ እንደ እንትናችሁ እናንተ እንደ ሩዛችሁ እንደዚህ ታደርጋላችሁ ማለት ነው። ትንሽ ቅመም ብዙ አይፈልጉም ሰዎች። እናንተም እንደ ቤታችሁ ታደርጋላችሁ ማለት ነው። ጨለማ ነው አይታይም ብዙም ውስጡ መብራት አላበራሁም እና ቅመሜን ጨመርኩኝ። ከዛ ደረሰ አይተማ ያው ቡኒ እስከሚመስል ድረስ ስታደረኩት ማለት ነው። ውሃ ሳላደርግ ቲማቲምና ሽንኩርቱን ባህራቱን አድርጌ አሁን ልከልስ ነው ማለት ነው። እንዳቅሙ ውሃዬን እከልሳለሁ። ውሃዬ እንደ ሩዛችሁ ውሃችሁን ትከልሳላችሁ ማለት ነው። እኔ ትንሽ ነው የምሰራው፣ ብዙ ውሃ አላበዛም። እንደ አድርጌ
አበስላታለሁ ማለት ነው። 15 ደቂቃ ብዙም አይፈጅም። የዛ ሀገር ሩዝ የዛ ሀገር ዶሮ ማለት ነው። ውሃ እሳት ብዙም አትልም። ፍሬዘር የቆየ ስለሆነች ከዛ ምልህ አደርጋለሁ። ምልህ አላደረኩም። እንደዚህ አድርጌ 15 ደቂቃ ገጥሜ አበስላታለሁ ማለት ነው። ከዛ በኋላ ሩዜን እንጨምር። ያጀማ ዶሮዬን አብስዬ ጨርሻለሁ። አሁን ከዛ ሩዜን እጨምራለሁ ማለት ነው። አጣጥቤ አዘጋጅቼ አስቀምጫለሁ። ሩዝ በስመቴን ላስገባ ነው ማለት ነው። በዚህ መልኩ ደረጃ ተወስዷል። እንደዚህ አድርገን አናወጣውም ማለት ነው። የማስገባው ለብቻው አልጠብሰው ማንም ዛሬ እንዳልጌ በመጠኑ ውሃይቱንም በመጠኗ ለሁሉንም ሩዙ ትንሽ ስለሆነ ውሃውንም አላበዛሁም። ከዛ ፍልፍል ሀር ዝም ብዬ እንደ ሽታ አስገባበታለሁ ማለት ነው። ሳይቀርጽን ሳይል ይሄን ይመስላል ከብሳ አሰራር እና ውድ ሀገሬ ልጆች ሰላማችሁ ይብዛ። እስኪ ደግሞ ላይክ አድርጉኝ፣ ሰብስክራይብ አድርጉኝ፣ አበረታቱኝ። አብረን እንደግ፣ ምን ችግር አለው? እርስ በርሳችን እንተያይ፣ ላይክ እንደራረግ፣ ኮሜንት እንሰጣጥ። ውድ ሀገሬ ልጆች፣ የማዳም ቅመሞች፣ ማዳም ቤት ያለን ልጆች ስንቀርብ መቼም ተመችቶን አይደለም። ብዙ ፈተና አለው፣ ብዙ ችግር አለው። የማይፈልጋሉ ማደሞቻችን እንደዚህ ስልክ ይዘን ስንሰራ እና ብዙ ተቸጋግረን ነው የምንሰራው። የምንለቀውን ነገር እንተያይ፣ ላይክ እንደራረግ። ውድ ሀገሬ ልጆች እዚህ ዳገታ ደግሞ ይደን ሰርቻለሁ። የከብሳ ነፋ ማለት ነው። ኩሳና በጣጥስ ጀዘር አድርጌ ኢዳም ሰርቻለሁ ማለት ነው። ትንሽ ኢዳም ላችኋለሁ እና የዛሬ ከብሳዬች ይመስላሉ። ይሄው አሁን ልገጥመው ነው። ይበስላል። 15 ደቂቃ ይበቃዋል። ከዛ በኋላ ወደ ማቅረብ እንሄዳለን ማለት ነው። አሁን ላቀርብ ነው ማለት ነው። ጽድት ያለ ከብሳ